በሽታው ሳይታወቅ ህመሙ ላይ ስለ መድኃኒቱ ማውራት አይቻልም። መጀመሪያ በሽታው መታወቅ አለበት። አንድ ሰው ስኳር ህመምተኛ ነኝ እያለ የጨጓራ እንዴት ተሰጨዋለሽ? ህመሙን መታወቅ አለበት። ስለዚህ አሁን ህመሙ ምንድነው? ኦሪጂናል ሲን ማለት የውርስ ኃጢአት ነው። ኃጢአት ኔቸር ነው ወይስ ነርቸር ነው ብለሽ ጠይቂያቸው። ገጽ ያሉልሽን አብራራሻል። ኔቸር ነው ወይስ ነርቸር ነው ኃጢአት? ኔቸር አይደለም ኃጢአት ምንድነው? ነርቸር ነው። በእኛ ነርቸር ነው፣ በእነሱ ኔቸር ነው። ኔቸር አይደለም ኃጢአት ተፈጥሮ ሊሆናቸው በእነሱ ተፈጥሯዊ ነው። በአዳም የተነሳ ጄኔቲካሊ አይደለም የሚመጣው ሳትፈልጊም። አዎ ስለዚህ ሳትፈልጊ ነው። በእነሱ ትምህርት ማለት ነው። መጽሐፍ ቅዱስን ታዩና በእነሱ ትምህርት አንድ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው፣ በአዳም የተነሳ አይደል? ስለዚህ በተፈጥሮ ውስጥ ያለ ነገር ከሆነ ምንድነው መቆጣጠር ይችላል፣ አለመስራት ይችላል። ነው አንቺ አለመሽናት ትችያለሽ? አልችልም። አለመተኛ ትችያለሽ? ነው ለምን አለመተኛ ታልቻልሽው? ለምንድን ነው? የተፈጥሯችን እንትን ነው። ኔቸር በተፈጥሮ ላይ የተቀመጠ ኃጢአት በተፈጥሮ ውስጥ ካለ ኃጢአት ሰርተሃል ተብሎ የሚቀጣበትና የሚጠየቅበት አንዳች ምክንያት አንዳች ቆብ የለውም። ልክ አይደለም። ስለዚህ እኛ የምንለው በኢስላም አስተምሮት ሰው ኃጢአት ሲሰራ ነው ኃጢአተኛ የሚሆነው እንጂ ኃጢአተኛ ስለሆነ አይደለም ኃጢአት የሚሰራው። ልዩነቱን አየሽው? ልዩነቱን አየሽው? አዎ በጣም ክሊር ነው። እስቲ ድገሚው። ምንድን ነው ያልኩሽ? ሰው ኃጢአተኛ ስለሆነ ሳይሆን ኃጢአት የሚሰራው ከእንትን የፈጠረው ያመጣው ነገር ኃጢአት ሲሰራ ነው ኃጢአተኛ የሚሆነው። ኤግዛክትሊ በቃ ስለዚህ ልዩነቱ አለው ማለት ነው። እኛ ኃጢአት ምንድነው ብለን የምናምነው? ነርቸር ነው ብለን ነው የምናምነው። ኃጢአት ማለት አላህ ያዘዘውን መልካም ነገር አለማድረግ፣ አላህ የከለከለውን ክፉ ነገር ማድረግ ኃጢአት ይሰኛል ማለት ነው። ኃጢአት ለመባል መጀመሪያ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስተሃብ ነው፣ ይሄ ነገር መክሩ ነው ብሎ የሚነግረን አካል ያስፈልጋል። መልእክቱን መስማት አለበት። አንድ ሰው በማያውቀው ነገር በሌለበት መመደድ የአዳምን ገፈትና አበሳ ቀማሽ ነው ተብሎ አይባልም። ራሱ የሱን ገፈትና አበሳ የሚቀምስበት ምንም ነገር የለውም ራሱ ማለት ነው። ከዳው ገብስ ነው የሚባለው ነገር ማለት ነው። እና ይሄ ምንድነው? የደቦ ፍርድ ነው የሚሆነው። ፍርዱ ልክ አይደለም ነው ምንድነው እኛ። ስለዚህ በአዳም የተነሳ ምንም የመጣብኝ ኃጢአት የለም። ኃጢአት ኔቸር ሳይሆን ነርቸር ነው። ሲን የሚባለው ነገር ያለው ሲን አክቹዋል ሲን ብቻ ነው። የግብር ኃጢአት ነው። ኦሪጂናል ሲን ወይም ጥንተ አብሶ ወይም ደግሞ የውርስ ኃጢአት የሚባል ነገር እኔ ጋር የለም። እኔ ነኝ የምሰራው፣ እኔ ነኝ የምጠየቀው። እኔ ከማንም የሚመጣ ነገር የለም። አዳም ለሰራው ኃጢአት ንስሐ ገብቷል በእኛ አስተምሮት ማለት ነው። ለምንድን ነው ጀነት ያላስገባው? መጀመሪያም ሲፈጥረው ጀነት አይደለም ያኖረው፣ ለማኖር አይደለም የፈጠረው፣ ለፈተና ነው እዛ የገባው። ፈተናውን ቢያልፍም ባያልፍም መውጣቱ አይቀርም። ለመላእክትም እንደዛ ነው ያላቸው፣ በምድር ላይ ምትክን አድራጊ ነኝና ብሎ ስላላቸው ማለት ነው። አደምና ሙሳም ሲከራከሩ እንደዛ ነው ያለው። እኔ አስቀድሞ እንደወጣ ተቀድሮብኛል ከ40 ዓመት በፊት ነው ያለው። ስለዚህ አዳም ጀነት ሲገባ በመልካም ስራው አይደለም የገባው። እንደኛው በመልካም ስራ ነው አይደል? በመልካም ስራ ወይም እምነት ምናምን ይጠይቃል። አዳም ግን ሲገባ በምርጫው አይደለም የገባው። ሲወጣም ደግሞ ያለ ምርጫው ነው ራሱ የሚወጣው። ሲወጣም ማለት ነው እንትን ኃጢአት መስራቱ ሰበብ ነው። ለአላህ ላይ አመፀ። ሱረቱ በቀራ ምዕራፍ 2 ቁጥር 35 ላይም እንደዛ ነው። እንዳትሰሩ አላቸው። ብትሰሩ ብትበሉ ይሄንን ነገር ከበደለኞቹ ትሆናላችሁ ነው ያለው። ለበደለኞች ደግሞ የተዘጋጀ ሰዓት ስለነበረ ለዛ ነገር ባትምረን ከከሳሪዎቹ እንሆናለን ብለው ንስሐ ገቡ። አላህ ንስሐቸውን ተቀበለ ማለት ነው። ይሄ ነው ትምህርታችን ማለት ነውና ከዛ አንፃር ነው የሚታየው የኛ ያለው የሃርማቲዮሎጂ ትምህርት ወይም ስነ ኃጢአት ጥናት የሚባለው ነገር በጣም ጥልልና ጥንፍፍ ያለ ነገር ነው። እኛም እዚህ መተን ለማጥለልና ለማጠንፈፍ ነው ቁጭ ያለውና በርቺ። እሺ አመሰግናለሁ።